የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ ትውልድ ሲጠፋ ዝም ብለናል እንወዳለንና ከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ ይሄ መታረም ይኖርበታል ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው ለመሻይኾቻችን ለወላጆቻችን በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል እንኳንኛ ድረሱልን ለሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ እንዴት አይነት አእምሮ በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረም አለበት ለሞተ ሰው ዱዓ ነው የሚደረገው የኛን ዱዓ በጉጉት ነው የሚጠብቁት የዱንያ ስራቸው ተቋርጧል ከኛ ዱዓ ነው የሚያገኙት እነዚህ ሰዎች የመጨረሻና አራተኛው እኛ ዝግጅት እናድርግ ዑለማዎች ካለፉ ትላልቅ ሰዎች ካለፉ ነገ ተተኪኛ